ትሆኛለህ? የማፈቅረው ሰው ሰራተኛዋን አደይን አፍቅሮ እየተጃጃለ ነው። ከዚህ በኋላ ከነዛ ልጆች ጋር ላይሽ አልፈልግም። እሺ ቆይ ግን ለማንም ማታስፈልጊ ከሆነ ለምን እዚህ ቤት ቦታ ታጣቢያለሽ? ለምን ታንቀሻት ሞች? ባርኮት ሲመጣ ሁላችሁንም ሰብስቦ ከዚህ ቤት ያባረርልኛል። አደይ እጇን ስለመማት ቤት ማጽዳት አትችልም። ስለዚህ እኔ ምግብ ከሰራ በኋላ አጸደዋለሁ። ቆይ ከመቼ ጀምሮ ነው ወንድ አሳዳጅ ሆንሽ? ኢላዬ ሰው አይደለም። እኔ ደግሞ ማንንም ማሳደድ አልጀመርኩም። ወንድሜ በአንቺ ምክንያት አንድ ነገር ይሆንላ አለቅሽም። እሺ በእኔ ምክንያት ምን ይሆናል ብለሽ ነው? እኔና አንቺ እንጋባ። ቆይ ምግብ ውስጥ የሆነ ነገር አድርገው ቢመርዙኝስ? አንተ ደግሞ ለእኔ አስበህልኝ ከሆነ እንውጣና ጋብዘኝ። አደይ እንዴት ነሽ? በጣም ናፍቃኛለች ሲል አንቺ ፍለጋ የመጣ ነው። ለዛ ነው። ደህና ነሽ? ደህና ነኝ። አደይ ንጉስ ልቀቀኝ። አደይ ምን አለ ልብሽ ትንሽ ቢራራልኝ። እዚህ መጦት እኮ አንቺን ለማየት ነው። ትንሽ ቆም ብለሽ ብታወሪኝ ከክብርሽ ምን ይቀንስብሻል? እኔ እንደናንተ ስራ ፈት አይደለሁም። እናንተ ስራ አታችኋል መሰለኝ። አየህ አይደል ያልኩን ነገር ብትሰማ ኖሮ የሁላ ነገር አይመጣም። እንኳን መጣ እባክህ። ቁጣዋን አፍቆኝ ነበር። ይልቅ ሳልጠግባት ሄደች። በቃ በነካ እጃችን ያችን ቆንጆ ሴጣን ለምን አንሾፋት? አደይ እንዴ አት ኪንጎ እና አት ኪንጎ አደይ ትንሽ ሲቆይ ልቀቀኝ ንጉስ። አደይ በቃ ወድሻለሁ። ለምንድን ነው የማትረጂ? ልቤን ወደ አንቺ እየጠራ የሚያመጣኝ። ቆይ እኔ ምን ላድርግ? ልቤ ምናምን ያልክ አትጃጃልብኝ እሺ? እኔ የራሴ ህይወት ያለኝ ሰው ነኝ። ድጋሚ እየተከተልክ አበጥብጠኝ። አደይ ቆም ብለሽ አውሪኝ እንጂ። ልቀቀኝ ልሂድበት። አደይ ዴቭ ትሆኛለህ? ሁለተኛ ነው እንዴ? አደይ ትሰማኛለህ? ሁለተኛ እጅሽ አጠገብ ብቻ ገላችኋለሁ። እሺ ወንድ አይደለ እንዴ? ዝም ብለህ ቆመህ ትመታለህ። አንድ እንኳን አሰነዝር ና በልሽ ተነስኝ። ወንድ አይደለ እንዴ? ዝም ብለህ ስትመታ ቆመህ ታያለህ። ምን ይልክ አባዬ ቆይ ስደውል ለምንድን ነው ስልክ የማታነሳው? እኔ ልጅ አይደለሁም? አባቴ እኮ ነህ አባዬ። እኔ እዚህ መሆን በጣም አስጠልቶኛል። በቃ አንተ ጋር ውሰደኝ። ማንም የለኝም እዚህ፣ ብቸኝነት እየተሰማኝ ነው። እባክህን አባዬ። አባዬ ሄሎ ሄሎ፣ አባ ሄሎ። ይኸውልሽ ከዚህ በኋላ ከነዛ ልጆች ጋር ላይሽ አልፈልግም። እሺ አትየኝም እኮ ግን እዚህ ከሆኑ ስገባም ሰው በጣም ያገኙኛል። ለሊ ለምን ለምንድን ነው እዚህ ቁጭ ያልሽው? ቤት አትሄጂም? አደይ በጣም ከፍቶኛል። እህቴ አይዞሽ ለምለሜ፣ ሁሉም ያልፋል። ወደ ቤት እንሂድና እዛ እናወራለን። እሺ ዴቭ። አይ እኔ እዛ ቤት መሄድ አልፈልግም። እዛ ነበርኩኝ፣ አንቺ ግን የለሽም። እኔማ እኮ ቤት ከኢላ ጋር ነሽ ብዬ መጣ የለሽ እንዴ? እጅሽ ምን ሆኖ ነው? ውሃ አቃጥሎኝ ነው። ማለት እቺ ፍቅር ናት እንደዚህ ያደረገችሽ? አይ ብዙም አይደለም። በቃ ነይ እንሂድ ወደ ቤት። እሺ ግን 1-2 ቀን ብቆይ ነው ስራ እስካገኝ ድረስ። ለእሱ አትጨነቂ። ከአደይ ጋር እዚሁ ቤት መቆየት ትችያለሽ። አይ ግዴታ ስራ ፈልጌ ገቢ ሊኖረኝ ይገባል። ለእሱ ችግር የለውም።
አዴን ለማስወጣት እንቅልፍ ማትተኛ ሴት እያለች እኔ እዛ ቤት አንድም ቀን መቆየት አልችልም። ግድ የላችሁ የፍቅርን ነገር ለኔ ተውት። ባይሆን ሄድ ከአንተ ጋራ ስሆን ደስታ ይሰማኛል። መጫወት፣ መዝናናት፣ መፈንደቅ ያምረኛል። ላይ ተነስ ተነስ እንጨፍር። ሊዱ ተይ በእናትህ ላይ ተቀመጪ። ሊዱ ተበዩካ እሺ። ቆይ ግን ከለምለም ጋር ተጣልታችኋል እንዴ? አይ አልተጣለሁም። እና ድጋሚ እዚህ ቤት ትመጣለች? እኔ እንጃ። እሺ እሷ አንቺ አስደበረች? ቆይ ግን ምን አድርጋህ ነው? አይ እሷ ምንም አላጠፋችም። ሁሉም ጥፋቴ እኔ ነው። እኔ ሊሊን ጥያት መሄድ አልፈልግም፣ ግን ደግሞ ግዴታ ነው። የት ነው የምትሄደው? ወደ ቤተሰቦቼ ልመለስ ነው። ወይኔ ታድለክ። ምን እታደላለሁ ሊዱ? ሊሊዬን ድጋሚ ላስከፋት ነው። አሁንም ልበድላት ነው። እሷ ደግሞ ምን አይነካል? አንተ ሄድክና ሊዱ ሊሊ እኮ የልጅነት ፍቅረኛ አይነት። እሷን ትቼ እንዴት እኖራለሁ? ደግሞ በጣም ነው የምወዳት። ቆይ እሷን ለማን ጥያት ነው የምሄደው? እሷም እኮ ያለ እኔ ማንም የላትም። አልገባኝም። አይተዩ አንቺ አትረጂው። ቆይ እሺ መች ነው የምትሄደው? ምናልባት ከሳምንት በኋላ። እኔ ራሱ እኮ ግን ይሄ መወሰን አቅቶት ነው እንጂ እኔ ራሱ መጣ ነበር። አሁን ግን እዚህ ብቻህን ስለሆንክ እዚህ ማደር ይፈቀድልኛል? ሊዱ ትንሽም ቢሆን እስካሁን ላዝናናሽኝ በጣም አመሰግናለሁ። አሁን ግን ትንሽ ስለደበረኝ ብቻዬን መሆን እፈልጋለሁ። በቃ ወደ ቤትሽ ሂጂ። ኦኬ። ሊሊ እናንተ ጋር ናት። እውነት እኔ የምትወጂኝ ከሆነ ሊሊን ተንከባከቢያት። ኡፍ ለካ እሷም አለች። አዎ ለትንሽ ጊዜ እናንተ ጋር መቆየቱ አይቀርም። ሊሊ ግን ብቸኝነት እንዳይሰማት ከጎኗ ሁኚ። ደግሞ የሚያስቸግራት ነገር ካለ አንቺ ለእኔ ያሳውቂ። ውይ ላይ እንከባከባታለሁ እንኳን ብዬ ቃል አልገባልህም። ለምን? በቃ ትመቸኝማ። ቆይ ምን አደረገች ደግሞ? በምን ተደራረሳችሁ? እንግዲህ በቃ ምናምን ደስ አይለኝም አልኩ። አሁን ልሂድ በልቻው። በቃ ላሌ አንቺ አረፍ በይ፣ እኔ ገብቼ ምግብ ልስራ። አይ አደይ አልቀመጥም። በአይን ውስጥ ገብቼ ረፍት ላድርግ። ለምንድን ነው ተመልሰሽ የመጣሽው? አደይ እና ዴቭ ናቸው እዚህ እንድቆይ የፈቀዱልኝ። አደይ እና ዴቭ በእኔ ቤት ምን ይመለከታቸዋል? ፍቅር ምን ትሰሚኛለሽ? ከዚህ በኋላ ለሊ እዚህ ነው የምትቆየው ማለት? ይኸውልሽ ፍቅር፣ ለምለም ስራ እስክታገኝ ድረስ ለትንሽ ጊዜ እዚህ እንድትሆን ነበር። የምን መለማመጥ ነው አደይ? ይኸውልሽ ፍቅር፣ ከዚህ በኋላ ለሊ እዚህ ቤት ውስጥ አደይን ትረዳታለች። እሺ? ምን ማለት ነው? ለዚህ ቤት እኮ አደይ አለች፣ ሌላ ሰራተኛ አያስፈልገንም። አደይንማ እኮ እጇን አቃጥለሽ አካል ጉዳተኛ ያደረግሻት። በምኗ ትስራለሽ? ቢሆንም ለምለም እዚህ ቤት እንድትኖር ማን ፈቀደላት? ማንንም ማስፈቀድ አይጠበቅብንም። እንደዛ ካሰብሽ ደግሞ የአደይን እጅ በሙቋ እንዳቃጠልሽው ትነግሪያቸዋለሽ። ምን እያደረክ ነው? ቆይ ለምንድን ነው እኔ ላይ ሁሉን ነገር የምታደርገው? ይሄ ለእኔ ይገባኛል? እኔ ምንም አላደረግኩም። የእጅሽን ነው ያገኘሽው። ባርኮት ሲመጣ ሁላችሁንም ሰብስቦ ከዚህ ቤት ያባረርልኛል። እኔ ብዙ አልቆይም። ዛሬ ወይ ነገ እወጣለሁ። አይ ለሊ፣ ከዚህ በኋላ ሌላ ቦታ ተቀጥረሽ የሚከፈልሽን ደሞዝ ትነግሪኝና እኔ እከፍልሻለሁ። ከዛም በኋላ አደይን እጇን ትንሽ ስላመማት ታግዥልኛለሽ። እሺ? እየመረህ ነው ዴቭ? አዎ አደይ፣ ከዚህ በኋላ አንቺ እንድትቸገር አልፈልግም። አደይን የምታግዛት ሌላ ሰራተኛ ከምናስገባ አንቺ ታግዣታለሽ። ከአደይ ጋር አብረሻቱኝ ይለሊ። የምርህን ነው ዴቭ? እኔ እኮ ነገ ጠዋት ደላላ ጋር ደውዬ እሄዳለሁ ብዬ ነበር። አይ በቃ የምን ደላላ ነው? ይኸውልሽ ለሊ፣ በቃ ከዚህ በኋላ እዚህ ቤት ውስጥ ቆያልሽ። እሺ? እንዴ ድፍረት! አንተ ማን ስለሆንክ ነው በእኔ ቤት የምትወስነው? አዎ መወሰን አልችልም፣ ግን ለአንቺ ምርጫ ልስጥሽ። እናትሽ ጋር ደውለሽ አደይን እጇን በሞቀ ውሃ አቃጠልኳትና ምንም መስራት አልቻለችም ብለሽ ንገሪያት።
ከዛም በኋላ እኔና አንቺ እናወራለን። በደንብ ይቆጫል። አንቺ ደግሞ ግቢ። ትሰሚኛለሽ? እዚህ ቤት እኖራለሁ ብለሽ አስበሽ ከሆነ ተሳስተሻል። በቃ እናንተ እንዳትጨነቁሽ። ደግሞ ፍቅር ለሰራችሁ ክፋት በቀል ምናምን እንዳታስቡ። እራሷን ለመበቀል ጊዜ ማንፈች። ዴቭ፣ ምን እንደምልህ ምን ብዬ እንደማመሰግን አላውቅም። በእውነት በጣም ደስ ብሎኛል። ልቤ ርፍ እንዲልልኝ ያደረገው ፈጣሪ ውለታን ይክፈልልኝ። በጣም አመሰግናለሁ። አዎ ዴቭ፣ ዛሬ በጣም ነው ያስገረምከኝ። እና ለዚህ ስራዬ ምን ይገባኛል? ምን ላድርግልህ? አንድ ቀን እንኳን ስመሽኝ እንደማታውቂ ትዝ ብሎሽ ያውቃል? እና ቆይ አሁን ምን እያልከኝ ነው? እናማ ደቂቃ እየቆጠረብሽ ነው። ደግሞ ለምንድን ነው የምስምህ? አያዴ አንቺ ሳቂ፣ ምን አለብሽ? እምቢ ካልሽ እንግዲህ ምን ይደረጋል? በሉ በቃ። አይዞሽ አደይ፣ ከዚህ በኋላ እንደዚህ አይነት ነገሮች ያጋጥማሉ። ልመጁ እሺ ብለሽ ነው ላሊ። እኔ የዴቭ ነገር በጣም እየጨነቀኝ ነው። ምን ማድረግ እንዳለብኝ ግራ ገብቶኛል። አዎ ይገባኛል አደይ። ባርኪ እንደዛ ካደረገሽ በኋላ ዴቭን ለማመን ይከብድሽ ይሆናል። ግን አደይ ሞኝ አትሁኚ። በኋላ የሚቆጭሽን ውሳኔ አትወስኚ። ልክ እንደ ባርኪ ዴቭም ነገ ሊሄድ ይችላል። የት? ወዴት ነው የሚሄደው? ነገሩን ነው የምልሽ አደይ። ይሄኔ ከባርኪ ጋር ነበርሽ። አንቺ ቶሎ ስላልወሰንሽ ያቺ ቤዛ ድንገት መታ አፈፍ አድርጋ ወሰደችው። ስለዚህ ዴቭንም እንዳታጩ ተጠንቀቂ። አይለል ስንት የሚያሳስበኝ ጉዳይ እንዳለ እያወቅሽ አሁን ፍቅር ጀምሬ ምን ልሆን ነው? አይምሰልሽ አደይ። ዴቭ እንደሚወድሽ ስለምታውቂ የትም አይሄድም ብለሽ አስበሽ ሊሆን ይችላል። ነገር ግን ዴቭ አንድ ቀን እንደማታፈቅሪው ያወቀ ዕለት የማይሆን ውሳኔ ነው የሚወስነው። ከዛን ጥሎሽ ይሄዳል። እና ለሊ ዴቭን እሺ በይው እያልሽኝ ነው? እሱ ያንቺ ውሳኔ ነው። እኔ የሚሆነውን እና የሚፈጠረው እንድታስቢበት ነው የነገርኩሽ። ከዴቭ ጋር ሆንኩ ማለት እኮ ፍቅርና ሊዱ ያስቀምጡኛል። እነሱን አትፍሪያቸው፣ ታያቸው በቃ። ከእነሱ ጋር ሁሌ አትኖሪ። አየኔ ነገር ስለ እኔ ያስጨንቅሻለሁ አይደል? አንቺ ግን እንዴት ነሽ? አሁን እረፍት ማድረግ ነው የምፈልገው አደይ። በኋላ እናወራለን። እሺ በቃ እኔ ክፍል ገብተሽ ረፊ፣ በኋላ እመጣለሁ። እሺ እሺ። እኔ ያልገባኝ ይሄ ልጅ ምን ቤት ነው አደይ እንደዚህ የሚሆንለት? ይኸውልህ አደይን እንደምታያት አፍቃሪዎቿ ብዙ ናቸው። እዛም እያለች እንደዚህ ነበረች። ከልጅነቷ ጀምሮ ሁሉንም ስታስከትል ነው የኖረችው። አንተም በዚሁ ከቀጠልክ የእነሱ ዕጣ ነው የሚደርስ። ለዛ ነው አትሆንም ትቅርብህ የምልህ። እንደዚህ አትበለኝ ዳይመንድ። አደይ ውስጥ ገብታለች። በምንም ላስወጣት አልችልም። እንግዲህ እሱ ያንተ ምርጫ ነው ኪንጎ። ቆይ አንተ ግን በእኔ ቦታ ብትሆን ምን ታደርግ ነበር? እኔማ ባፈቅር ባፈቅር የረሶን ለመሰለ እንዴ? ያቺ ፍቅር ተመችታን ነበር። እኔ ከፍቅር ጋር ፎንቃ ከጀመርኩ ሰይፈኝ በአንድ ሳምንት ቂሊንጦ ነው የምታገኝ። እንዴት? እሷ ተንኮል ስትሰራ እኔ ሳጋጫት እሷ ትሞታለች፣ እሷ ወደ ጉድጓዳ፣ እኔ ወደ ሸቤ። አይ ዳይመንድ ቀለኛ። ጭራሽ ከሴጣን ጋር ተጋብቼ ልኖርልህ? አልሞት አልኩ መሰለኝ። ሰለቸው፣ ደበርከኝ፣ አስጠላኝ ብትለኝ እኮ ሄድላለሁ እኮ። ቀልዱስ ቀልድ ነው። የምር ግን ፍቅር አትመችም? አንተ ዛሬ ምንድን ነው እንዴ ጨዋታ ጠፍቶባል? አንተ እዚህ ከቆየን በጣም ብዙ ነገር ታወራለህ። በል ከመጣና እኔ ልሄድ ነው። ጠብቀኝ እንጂ። አይዞሽ ለምለም አትጨነቂ። ሁሉም የፈጣሪ ስራ ነው። እሱ ያለው ነው የሚሆነው። እሱም አደይ የኤላ ነገር ግራ ቢገባኝ ነው እንጂ እሱ ከሄደ በኋላ ህይወቴን ሳስበው ትንሽ ከፍቶኝ ነበረ እና ብቸኝነት የገዝፎ ስለታየኝ በጣም ፈርቼ ነው። እኔ የተሻለው አይደል? ሁሌም ከጎንሽ ነኝ። ያ ሁሉ መከራ ሲመጣ እኮ አንቺ አጠገቤ ነበርሽ። ደግሞ ላንቺ ማስ ነው እንደ የሚስትሽ። እሱም አማርራለሁ እንጂ በኤላ ሰበብ ብዙ ሰዎችን አገኘው። ባርኪን፣ አንቺን፣ አሁን ደግሞ ዴቭን አግኝቻለሁ። ተመስገን ፈጣሪ። ይሄንንስ ማናየው? ብቻዬን ነኝ ብለሽ እንዲች ብለሽ እንዳታስቢ። እኔ ያለሁልሽ። አንቺም እኮ ከብርሃኔ ላይ ይቻለሽ። ልክ እንደ እህቴ ነሽ። አመሰግንሻለሁ አደይ። አንቺ ባትኖሪልኝ ኖሮ ዛሬ ላይ ማለ ሀሳቤን ጣል አድርጌ ተኛ ነበር። ትንሽ ጊዜ ነው፣ ሁሉም ነገር ያልፋል። ያኔ እኮ እያልን የምናወራበት ጊዜ ሩቅ አይደለም። ጠንከር በይልኝ እሺ ለምለም። ምን አማራጭ አለኝ ብለሽ ነው አደይ? ቆይ ግን እጅሽን እስክታቃጥለው ድረስ አንቺ ዝም ብለሽ ያይሻት ለምንድን ነው? ሳላስበው ነው እንጂ ሳልጠነቀቅ ቀርቼ አይደለም።
ደግሞ አንቺ እዚህ እስካለሽ ድረስ ምንም የሚያሰጋኝ ነገር የለም። ከዴቭ ጋር እንዴት ነው? ምን አዲስ ነገር አለ? ያው ዴቭ እንደምታውቂው ጥሩ ልጅ ነው። ከእሱ ጋር ማንም ተስማምቶ ይኖራል። አዎ እድለኛ ነሽ። ተንከባከቢ። እናንተ ቤቱ ምንድን ላይ ያስመሰላችሁት? በዛ ላይ ደግሞ የሚበላ ነገር እንኳን ሳሰሩ እዚህ ተቃቅፋችሁ ቁጭ ብላችሁልኛል። በሉ አሁን ተነሱና ምግብ ስሩ፣ አለበለዚያ ደግሞ ቤት የለቃችሁልኝ ውልቅ በሉ። የሚከፈላችሁ እኮ ስራ እንድትሰሩ ነው። እሺ አሁን እሰራለሁ። አደይ ቆይ፣ አንቺ አሞሻል፣ እረፍት አድርጊ። እኔ ምግቡን እሰራዋለሁ። ወይኔ ጉዴ! ጭራሽ ትገባበዙልኛላችሁ። አደይ አንቺ ቤቱን አጽጂ፣ አንቺኛዋ ደግሞ ምግብ ስሪ። አደይ እጇን ስላመማት ቤት ማጽዳት አትችልም። ስለዚህ እኔ ምግብ ከሰራው በኋላ አጸደዋለሁ። አይቻልም። ለምን ሲባል ለማይቻለው? ሲጀመር ዴቭ እኮ እኔን እዚህ ቤት የቀጠረኝ አደይን እንዳግዛት መሰለኝ። እንደውም ከአንቺ ጋር አላወራም፣ ከዴቭ ጋር ነው የምነጋገረው። አንቺ ቆይ የት እየዞርሽ ነው የምትመጪው? ኢላዬ ጋር ነበርኳ። ሌላ ምን መዞር ያለኝ? እሱ ጋር ምን ልታደርጊ ነው የሄድሽው? እሱ ጋር አትሂጂ፣ ለምለም ይደብራታል ብዬ ስንቴ ነው የነገርኩሽ? እና እኔ ምን አገባኝ? ለምለም ይደብራታል ብዬ ራሴ ላስደብር እንዴ? ደግሞ እኮ እሷ እንቅፋት ሆናብኝ ነው እንጂ ኢላዬ እኮ ይወደኛል። ይወደኛል ማለት? ቆይ ዝም ብሎ ተነስቶ የሰው ሰው ይወደኛል ይባላል? ያምሻል እንዴ? ቆይ ከመቼ ጀምሮ ነው ወንድ አሳዳጅ ሆንሽው? ኢላዬ ሰው አይደለም። እኔ ደግሞ ማንንም ማሳደድ አልጀመርኩም። ከለምለም ጋር በቃ ያለፈ ፍቅር ነበራቸው። በቃ አለቀ። አሁን ደግሞ በቃ ይበቃሻል። ሂዱ። እንደዚህ እሱ ላይ ተስፋ አታድርጊ፣ ትጎጃለሽ። እንዴት እንደዛ አልክ? ስለ ኤላ የምታውቀው ነገር አለ? አዎ፣ ኤላ በቅርቡ ወደ ቤተሰቦች ይመለሳል። እሱንማ አውቃለሁ፣ ይሄዳል። እና ተጠንቀቂ፣ ከእሱ ጋር ምንም አይነት ግንኙነት እንዳይኖርሽ። ለምን? ለሊን ይወዳታል። ኤላ ማፍቀርሽ እንዳታስቢ ነው የሚያደርግሽ። ለነገሩ መች ታስቢና ሰምኛለሽ። ፍቅር ከያዘሽ ደግሞ ከዚህ በላይ ነው የሚሆነው። ኡፍ የማይመስል ነገር አታውራብኝ። በቃ ይሄኔ ያቺ ለምለም ናታ እንደዚህ በላት ብላ የላከች። ማንም ምንም አላለኝም። ማንም ምንም እስኪለኝ ደግሞ አልጠብቅም። ሰምኛለሽ። አይን አለኝ፣ አያቸዋለሁ። እሺ እሷም ያለ እሱ ባዶ ናት፣ እሱም ያለ እሷ ባዶ ነው። ሰምኛለሽ። በቃ በሰው ፍቅር ጣልቃ አትግቢ። ከዚህ በኋላ ኤላ ቤት ያለ ምክንያት እንዳትሄጂ። እንዴ ለምን? አሁን እኮ ደግሞ ከለምለም ጋር ስለተጣሉ ኤላ ብቻውን ነው፣ ይደብረዋል። እኔ ከሌልኩኝ ደግሞ ማን እየሄደ ይጠይቀዋል? ኦኬ የኤላ ብቸኝነት አስጨንቆች ነው እዛ የምትሄጂው። በቃ ስለዚህ ስቴጅ ጥሪኝና አብረን እንሄዳለን። እሺ እንዴ አንተ ምን ትሰራለህ? አንቺስ ምን ትሰሪያለሽ? ኡፍ ዴቭ ደግሞ ደርሰህ ዳዲን የምትሆነው ነገር አለ። ተናግሬያለሁ። በኋላ አንድ ነገር ቢፈጠር እኔ ጋር መተሽ እንዳታለቃቅሽ። እሺ ማ እኔ ሊዲያ ነኝ የማለቃቅሰው? አሁን ራስሽ ሊዲያ ነሽ። እስቲ ራስሽን አትካቢ። እንደ ማንኛውም ሰው ታዝኛለሽ፣ ትሰበሪያለሽ። ሰምኛለሽ። ሊዱ መሆንሽ ከምንም ነገር አያድንሽም። እሺ ኡፍ ዴቭ በቃኝ፣ በቃ እሺ። ምንድን ነው የጎረና ነገር እየሾፍተኝ? የጎረና? ኧረ ምንም የጎረና ነገር የለም። አፍንጫሽ ይሆናል። ወጡን አሳረሹ ነው አይደል? ቆይ በዚህ ሙያሽ እንዴት ነው ስትሰሪ የነበረው? ኤላ እንዲያው ችሎሽ ነው እንጂ ምንም ካለ አትሻይም። ፍቅር በቃሽ፣ ነገር አትፈልጊኝ እሺ? ምንም የጎረና ነገር የለም። እንደለመድሽው ሂጂና እግርሽን ሶፋ ላይ ሰቅለሽ ተቀመጭ። ምግቡን ለእኔ ተይው፣ ያልበላሽን አትገቢ እሺ? ቆይ አንቺ ትንሽ አታፍሪ? እየኖርሽ ያለሽው እኮ ነው ቤት ውስጥ ነው። ልጮይብኝ አይደለም፣ ቀና ብለሽ ልተኛ ይገባል። አንገትሽን ደፍተሽ ትኖሪ እንደሆነ ኑሪ። አለበለዚያ ምን? ፌስታልሽን አንጠልጥለሽ መውጣት ትችያለሽ። ቆይ ዴቭ ምን ብታስነኩት ነው እንደዚህ ይሆናላችሁ? የሰው ፍቅር እንዲኖርሽ ከፈለግሽ ይህን ሰይጣን የሆነ ባህሪሽን ትተሽ ለሰው ልጅ መልካም ደግሞ ሞክሪ እሺ? ይኸውልሽ ማን መልካም ማን ሰይጣን እንደሆነ እናያለን። ጠብቂ።
እባክሽ ቤት የሚያጸዳሽ ስራ አተሽ ከሆነ ልብሶች ይቆሽሻል። ሂጂና ጣቢያቸው። ቴኒዱ አሞኛል እኮ ይህንም ግዴታ ሆኖብኝ ነው። አታለቃቅሽብኝ ይሻሉ። ቆይ አንቺ ግን ለምንድን ነው ዴቭዬን የምታስከፊው? መቼ? ዴቭ ከፍቶታል እንዴ? ታዲያ ምን ሆነ ታክዞ የተቀመጠው? ወንድሜ በአንቺ ምክንያት አንድ ነገር ይሆንላ አለቅሽም። እሺ በእኔ ምክንያት ምን ይሆናል ብለሽ ነው? እሱ እንዳይጎዳ መሰለኝ የሙሉ ነገር ችዬ ይኖርኩት። ደግሞ እሱ ከሚጎዳ እኔ እጎዳለሁ እንጂ እንደዚህ ሆኖ እያየሁት ዝም አልለውም ነበር። አሁን እቺ ወደ ምትበያትን ነገር እዛው ዴቭ እና ባርኮት ላይ እሺ፣ እኔ ላይ አትሟዘዥብኝ። አንቺ እንዳይመሰለሽ በኋላ ላይ ኤላዬ ብቻውን ስለሆነ ሄደሽ ምግብ ትሰሪለታለሽ። አብረን እንሄዳለን። እሺ አይሄዱ። አሁን ነግሬሽ በአንዱ ሰምተሽ በአንዱ ጆሮሽ እያፈሰሽው ነው። ምንድን ነው የማፈሰው? እኔ እንቁራሪት መስሻለሁ ስታይ። እጄን አሞኛል። ነገ ከሆነ እንጂ ዛሬ የምችል አይመስለኝም። እና ማን ይስራለት? እኔ ኪችን ገብቼ ልስራለት ወይ? ለምለም ሄዳ ሰርታ አትመጣም? የእሷን ስም አትጥሪብኝ። እሷ አንዴ ላንተ ታሄዳለች። ከዚህ በኋላ አትመለስም። ማናት የሌለችው? አረ ለምለም የትም አልሄደችም። አሰሬ ለምለም አትቤቢ። ውጭልኝ አሁን። እሺ አደይ አፍረሽኝ እንዲህ ጨርሻለሁ። ዙሪ ማንኳኳት ነበረ። ሌላ ይቅርታ። ችግር የለውም። እንድትበላ ልጠራ ነበር አመጣጤ። እንዴ ምግብ ማን ሰርቶ ነው? እጅሽን አሞሽ ሰራሽ? ለምለም ናት የሰራችው። አሁንማ እድሜ ላንተ የሚያግዘኝ ሰው አመጣል። እኔ ምን አደረግኩላት ብለሽ ነው? እንዴ ከዚህ በላይ ምን ታደርጋለህ? በጣም መልካም ሰው ነው። ጥሩ ልብ አለ። ፈጣሪ ውለታን ይክፈል እንጂ ከዚህ በላይ ምን እልሃለሁ? አደይ ለምለም መስማት የለባትም። ግን እናንተ የማታውቁት ነገር አለ። ምንድን ነው እሱ? ኤላ ሌላ ቦታ ገብታ ልቧ ድጋሚ እንዳይሰበር ብሎ የፈጠረው ዘዴ ነው። የምከፍላትም ደሞዝ ከኔ አይደለም፣ እሱ ይልክልኛል። የምርህ ነው እንዴ? ቆይ እንዴት? በየወሩ እሱ ይልክልኝና እኔ እንድሰጣት ነው የተስማማ ነው። በጣም ይገርማል። ይሄ ደግሞ የሚያሳየው ምን ያህል እንደሚወዳትና ምን ያህል እንደሚያስብላት ነው። ትሷት በሄድና አብሮ ቢኖሩ ጥሩ ነበር። እንደዚህ እየተዋደዱ ተለያዩ። ይኸውልሽ አደይ አሁን ቢለያዩም ለሊ ኤላ ናት ከተባለች ዞራ ወደ እሱ ትመጣለች። በህይወት እስካለን ድረስ ተስፋ አለን። ፈጣሪ ለእኛ ያዘጋጀውን ማንም ሊወስድብን አይችልም። እሺ እሱማ ልክ ነህ። ገና እኔ ደግሞ አልስማማም። እሱም የትም ዞሮ ሄዶ ከሚመጣ እሷም ተሽከርከራ ከምትመጣ ምን ሌላ ቦታ አዞራቸው ተሰብስቦ ተጋብቶ መኖር ነው እንጂ። አዎ ያኔ ብዙ ነገር ተበለሻሽቶባቸው ሊሆን ይችላል። ግን ደግሞ የኔ የምትለውን ሰው ካገኘ ዛሬ ነገ ሳትል ወደ ትዳር ነው። ይሄ ነገርማ መልዕክቱ ለእኔ ነው መሰለኝ። አይ እንደሱ ለማለት ፈልጌ አልነበረም። እንዴት ተረድተው ነው? እኔ በቃ እኔና አንቺ እንጋባ። እኛማ ገና ብዙ ነገር ይቀረናል። ከእነሱ ጋር አንወዳደርም። እነሱ እኮ ከልጅነታቸውም አብሮ ስላደጉ ብዙ ነገር ስላሳለፉ አብሮ መኖር አይከብዳቸውም። እሱማ ምን ብናደርግ ይሻላል? ግራ ገባኝ እኮ። እሱ ደግሞ መሄዱ ግዴታ ነው። እኔም ጭንቅ ብሎኛል። ከሄደ የሚመለስ አይመስለኝም። ለምለምንም እየጎዳት ያለው ከሄደ ያለመመለሱ ነው። በቃ አንቺ አትጨነቂብኝ። ሁሉም ነገር ደግሞ ይስተካከላል። ምግብ ደርሷልና ፍቅርንም ልጥራት። እሺ አንቺ ደግሞ እዚህ ምትሰሪልሽ? ፍቅር አልነገረችሽም እንዴ? ከዚህ በኋላ እዚህ ከእናንተ ጋር ነው የምኖረው። ምን ማለት ነው ደግሞ እሱ? ማን ፈቅዶልሽ ነው እዚህ የምትኖሪው? አደይ እጇን ስላመማት ዴቭ ሰራተኛ እየፈለገ ነበረ። ከዛ እኔ እዚህን ቀጠረኝ። ምን ነው ቀናልሽ? ይሄንን በፍጹም ዴቭ አያድርገውም። እንግዲህ ምን ትሆኚ አድርጎታል። ዴቭ ምን ትመስላለች? ምንም ምግብ ደርሷል። ራሳቸው
የፈለጋችሁትን ራሳችሁ ብሉት። እኔ ምንም ነገር አልፈልግም። አንዴ ፍቅር ምንም ምግብ እኮ አልበላሽ። ተነስቼ ሳልቦጫጭቅሽ ከዚህ ክፍል ውጭልኝ። እሺ ምንድን ነው ያሰኘሽ? እኔ ልስራልሽ። አደይ እኔ ምንም ነገር አልፈልግም። ውጭልኝ። እሺ እወጣለሁ። እኔ እኮ እናትሽ አደራ ስላለብኝ ለአንቺ በማሰብ ነው። እባክሽ አስበሽልኝ ሞተሻል። ኮተታም ውጭልኝ። ሻሽ ይወጣልሻለሁ። ዴቭ የምሰማው እውነት ነው? ምንድን ነው? ምን ሰምተሽ ነው? ለምለምን እዚህ ቤት ስራ ቀጥራታል የሚባለው እውነት ነው? አዎ፣ ከአሁን በኋላ እዚህ ከአደይ ጋር አብረው ነው የሚሰሩት። ምን ነው? እንዴት እንደዚህ ታደርጋለህ ዴቭ? ምን ነው? ችግር አለ? ከኤላ እየራቀችልኝ ብዬ ደስ ብሎኝ ሳልጨርስ ጭራሽ እዚህ ቤት አመጣሃት? ቆይ ዴቭ ምንድን ነው ችግር? እኔ ልታሳብደኝ ከወጣ ነው እንዴ የተነሳው? ሊዱ ስነ ስርዓት ይኖርሽ። ለሊን አንድ ነገር እንዳትናገረት ሰሚኛለሽ? ፍቅርን አስጠንቅቂያታለሁ። አሁን ደግሞ አንቺን እያስጠነቀቅኩ ነው ያለሁት። ይኸውልሽ ለሊና አደይን አንድ ነገር ብታደርጓቸው ውርድ ከራሴሽ። እኔ እህት እያለሁ ለእነሱ ለምንድን ነው እንደዚህ የምትቆረቆረው? አይደለም እህቴ፣ እናቴ ብትሆኝ ልክ ካልሆንሽ ልክ አይደለሽም። ሰሚኛለሽ? ስህተትሽን አውቀሽ የምትመለሺ ከሆነ እሰየው፣ ማትመለሺ ከሆነ ግን ኃላፊነቱን ለአንቺ አልወስድም። እሺ? ይሄን ያህል አማርሬ ያለው ማለት ነው? ሰሚኛለሽ? ዛሬ አልፌሻለሁ። ይህ ፍቅርን እያየሽ ምናምን እንደሷ የምትሆኚውን ነገር ታቆሚያለሽ። አንቺ ፍቅርን መሆን አትችይም። በፍቅር መንገድ መራመድ፣ በፍቅር ሀሳብ መመራትን ታቆሚያለሽ። እሺ? እኔ በማን መስፋት ተመረው? ወይ እናቴ፣ ቆይ እቺ ለማሚ ትነግራታለህ? እሺ? ፍቅር ምግብ አልበላም አለችኝ። የራሷ ጉዳይ። ነይ አንቺ ቁጭ በይና እንብላ። አይ ዴቭ፣ ፍቅር ምንም ምግብ የሚባል ነገር አልበላችም። ደግሞ የራባት ይሆናል አልበላም አለችው። አይ ዴቭ፣ እሷ ለአንቺ ሴራ ታሴራለች፣ አንቺ ግን ለእሷ ሆነ ትጨነቂላታለች። የእናቷ አደራ ስላለብኝ ዴቭ፣ እስኪ አንተን እሺ ካለች ይዛት ነው። እሺ በቃ እናንተ ጀምሩ፣ እኔ አናግሬት። ለምንድን ነው ምግብ ማትበይው? መብላት እኮ አለብሽ። አደይንም አታስጨንቂያት። እኔ እኮ ለእኔ ተጨንቀ የመጣ መስሎኝ በጣም ነበር ደስ ያለኝ። ለካ አደይ ስለተጨነቀችብን የመጣው። ትሰሚኛለሽ? ነገር መብላትሽን አቁሚና ምግብ ምትበይ ከሆነ ነው። እሺ? እኔ እዛ ሳሎን መጥቻ አልበላም። ያችን ለምለምና አደይን ማየት አልፈልግም። እሺ፣ እንደዛ ከሆነ ክፍልሽ ድረስ ይዘልሽ ትመጣለች ማለት ነው። አልበላም። ቆይ ምንድን ነው ችግርሽ? ለምንድን ነው ማትበይው? እንዴ ቆይ ምግብ ውስጥ የሆነ ነገር አድርገው ቢመርዙኝስ? አንተ ደግሞ ለእኔ አስበህልኝ ከሆነ እንውጣና ጋብዘኝ። ትሰሚኛለሽ? ይህ አስተሳሰብሽ የትም አያደርስሽም። እሺ? የራስሽ ጉዳይ። ሁሉም ተነስተው የራስሽ ጉዳይ የራስሽ ጉዳይ። ቆይ እኔን ማን ነው የእሱ ጉዳይ የሚያደርገኝ? ምንድን ነው የሚያደርጉት? ዛፓ እያባረረኝ ነው። ዛፓ? ቆይ ምን አድርገን እንዴ? የሆነ ሰው የለጣበሰው እጄን ኪሱ ስከት እጅ ከፉ አልተያዝኩ የሌለ ቀወጠው እና እንዴት አልተያዝክም? አባ እኔ ዛፓ ሳይ ጉልበቱ ኬት እንደሚመጣልኝ አላውቅም። እንዳለ ገፈታትሬያቸው እየሮጥኩ መጣሁ። አንተ ልጅ እኮ ፍቅር ነበረች። አሁን ምንም ነገር የለም። ከእሷ ጋርም ተባጥሻለሁ እና ኬት አባቴ ያመጣል። አንተስ እሺ አባቴ ስለሚልክልህ ፈርከስ ብለህ ተመችቶ ትኖራለህ። አይ ምቾት አልከው ወዲህ ብቻ። አሁን ምሳ በልተህ ወይ? ምሳ እንኳን ምሳ ቁርስ ራሱ መች በላ። በቃ እኔ ልጋብዝሽ። የምርሽ ነው? እኔ እኮ የምትመችኝ እኮ ለዚህ እኮ ነው ብራዘር። አንቺ ፍቅር ምን ፈልግሽ? ቆይ ምን ነክቶሽ ነው እባክሽ ዛሬ እንደዚህ ጭጭ ያልሽው?
ለምለም እዚህ ቤት ገብታ ስትቀመጥ ዝም ያልሽው ማን ነው? እባክሽ ከክፍልሽ እንዳትወጪ ያደረገሽ። ሊዱ ሂጂ ውጭልኝ ወደዛ። አንቺም ወንድምሽም ሁላችሁም አስመሳዮች ናችሁ። አንዳችሁ እንኳን ለእኔ አታስቡልኝም። ኦኬ ይወጣልሻል። እኔ እዚህ የታፈነ ክፍል ውስጥ ብዙም መቆየት አልችልም። ውጪ። እኔ እኮ ግን እንደዚህ ልፍስፍስ አትመስይኝም ነበር። ለአደይ ሲሆን ነው ለካ ጉልበትሽ። ለምለም ስትሆን አፍሽን ዘግተሽ ጭጭ አልሻ። በጣም ታሳፍሪያለሽ። ሊዲያ አያገባሽም። እኔ ያለሁበትን ስሜት ታውቂያለሽ? አታውቂም። የማፈቅረው ሰው ሰራተኛዋን አደይን አፍቅሮ እየተጃጃለ ነው። አባቴ ስለ እኔ የሚመለከተው፣ እናቴም ባርኮትም አጠገቤ የሉ። ለእኔ የሚያስብልኝ የሚወደኝ ሰው አንድ እንኳን የለም። ማንም የማይወድሽ እኮ በጣም ክፉ ሰው ስለሆንሽ ነው ሊዲያ። ቆይ ግን ለማንም ማታስፈልጊ ከሆነ ለምን እዚህ ቤት ቦታ ታጣቢያለሽ? ለምን ታንቀሻት ሞች? ምንም እኮ ጥቅም የለሽም። ከንቱ ሰው ነሽ። እሺ ሄሎ ዴቭ፣ እንዴት ነክ? እረ ችግር የለውም። ትልቁን ክፍተቴን እኮ ነው የሞላልኝ። ግን ሊልዬ እንዴት ናት? አሁን ለመደች? እሺ በቃ ወይ ደግሞ መጥቻ አያታለሁ። ዴቭ በጣም ነው የማመሰግነው። እሺ ጥሩ፣ በቃ ስመጣ እደውላለሁ። ብቻ ሁሌ ጠንካራ መሆን አለብሽ። ሁሉም ነገር ያልፋል። እሱማ አደይ ግን እስኪያልፍ ያለፋል እንጂ። አደይ። አቤት። እንዴት ናችሁ? ሊሊ ሰላም ነው? እኔ የምላችሁ ለምን እዚህ ከምትታፈኑ ወጣ ብለን አየር አንቀበልም? እኔ ራሱ እያሰብኩት ነበር። ለምን አንወጣም? ወዴት? እሱን ምናየው ይሆናል። ለምን አንወጣም? ለፍቅር ነግራታል እንዴ? ለምንድን ነው ደግሞ ለእሷ የሚነግራት? እሷ ሳትሰማ እንዴት ልወጣ እችላለሁ? አደይ እሱ ለቤት ባይሆን እንውጣ ካላችሁ እሺ። ተነሷ።